ሰዎች እንዴት ናችሁ? ሰላም ብያለሁ በድጋሚ ሁላችሁም እንዴት ናችሁ? እንግዲህ ዛሬ ደግሞ ሰዎችን እንዴት ኢንቫይት ማድረግ እንደምንችል እንዴት ሰዎችን መጋበዝ እንደምንችል አሳያችኋለሁ ማለት ነው። እንግዲህ የራሳችንን ሊንክ እንዴት ክሬት ማድረግ እንደምንችል ነው ማሳያችሁ። መጀመሪያ ወደ ፕሮፋይላችን በዚህ መልኩ እንገባለን ማለት ነው። እንግዲህ በዚህ መልኩ ፕሮፋይላችን ጋር እንገባለን። እዚህ ጋር እንደምትመለከቱት ኢንቫይት የሚል አለ። እዚህ ጋር ኢንቫይት የሚል አለ ይኸው። ስለዚህ እሱን እናደርጋለን ማለት ነው። አንዴ ሰሌክት አድርገን ነክተነው እንገባለን ማለት ነው። ይኸው እንደምትመለከቱት በዚህ መልኩ ይመጣላል ማለት ነው። እዚህ ጋር ህጎች አሉ። እነዚህን ህጎች ጠብቀው በስነ ስርዓቱ ልጆች የሚሰሩልን ከሆነ እስከ 1 ወር ድረስ ትራንዛክሽናቸው ታይቶ $16.8 ማግኘት እንችላለን ማለት ነው። ስለዚህ አሁን ግን ሊንካችንን እንዴት ክሬት ማድረግ እንደምንችል የማሳያችሁ ይሆናል ማለት ነው። ተከታተሉኝ። እዚህ ጋር ኢንቫይት ነው የሚል የሚንቀሳቀስ ነገር አለ ማለት ነው። ይህንን ምን በማድረግ ሰሌክት በማድረግ እንገባለን ማለት ነው። ኢንቫይት ነው የሚለውን ከነካም በኋላ በዚህ መልኩ አማራጮችን ያመጣልናል ማለት ነው። እንደምትመለከቱት አሁን እዚህ ጋር ኢንቪቴሽን ቴምፕሌት የሚለው ላይ የፕላትፎርሙ ሊንኮች ናቸው እዚህ ጋር ያሉት። እዚህ ጋር ደግሞ በቀኝ በኩል ማለት ነው በታች ይኸው ማይ ማቴሪያል የሚል አለ። የራሳችንን ሊንክ ለማውጣት እዚህ ጋር ምንድነው ማለት የምናደርገው ማይ ማቴሪያል የሚለውን መንካት ያስፈልጋል ማለት ነው። እንግዲህ ማይ ማቴሪያል የሚለውን ከነካን በኋላ መምረጥ እንችላለን ማለት ነው። ተከታተሉ። እዚህ ጋር ኮንፊርም አድርጉ ይለናል። ኮንፊርም እናደርጋለን። አሁን ኦልሬዲ ራሴ ሊንክ እንትን ስላደረኩኝ ይኸው የራሴ ፎቶ ሼር የሚል መጥቶልኛል ማለት ነው። ሼር የሚለውን ስነካው የኔ ፎቶ በዚህ መልኩ አጋራ ወይም ደግሞ ሼር አድርግ ብሎ ያመጣልኛል ማለት ነው። እኔ ግን ለእናንተ አዲስ ሊንክ እንዴት ክሬት ማድረግ እንደምንችል ስቴፕ ባይ ስቴፕ ነው የማሳያችሁ ማለት ነው። እዚህ ጋር ጽሁፉ እንደምታዩት ከታች ፐርሰናላይዝድ ማቴሪያል የሚል አለ። ያው እዚህ ጋር ያከበብኩበት ፐርሰናላይዝድ ማቴሪያል የሚለውን ምን እናደርጋለን ማለት ነው። አንዴ ሰሌክት አድርገን እንነካለን ማለት ነው። ፐርሰናላይዝድ ማቴሪያል የሚለውን ስነካው አሁንም በዚህ መልኩ እዚህ ጋር እንደምታዩት የካሜራ ምልክት ይመጣል ማለት ነው። ካሜራውን ምን እናደርጋለን ሰሌክት አድርገን እነካለን። ከዛ ያስመርጠናል። እዚህ ጋር ምን አማራጮች ይሰጠናል። አድ ፎቶ ይለናል። ቴክ ፎቶ ካንስል ይላል። እዚህ ጋር አድ ፎቶ ነው የምንለው፣ ምክንያቱም እዚህ ጋር ፎቶ መነሳት ከፈለግን ኖርማሊ ፊት ለፊት ተነስተን ከሆነ ቴክ ፎቶ እንዳደረግና ፎቶ ተነስተን እንሰጠዋለን ማለት ነው። አይ ከጋለሪ ውስጥ ብናስገባ ይሻላል ካላችሁ ደግሞ ምንድን ነው የምታደርጉት? ኖርማሊ ጋለሪ ትነካላችሁ። ከዛ ራሱ ወደ ጋለሪ ያስገባችኋል። ከዛ አንዱን የራሳችሁን የሆነ ፎቶ ሰሌክት አድርጋችሁ ለምሳሌ እኔ የትኛውን ልምረጥለት? እስኪ ይሄን ሰጠሁት። ቀስቷ ምልክት ነካውኝ። በዚህ መልኩ ፎቶውን አመጣልኝ ማለት ነው። ከዛ ይሄን ካመጣ በኋላ ምንድነው የማደርገው? እዚህ ጋር አፕሎድ ቴምፕሌት የምትላለች አፕሎድ ቴምፕሌት አድርጋለሁ ማለት ነው። አፕሎድ ቴምፕሌት የሚለውን ስነካው ቀጥታ ወደ ኮንፊርም አድርግ ይለኛል። ሰክሰስፉል ጠብቅ ነው የሚለኝ። አሁን ያው አንደር ሪቪው ይላል እዚህ ጋር የጻፈው። ልክ እንደዚህ አሁን እዚህ ጋር የምትመለከቱት አንደር ሪቪው ነው አይደል የሚለው። እዚህ ጋር ምንድነው የሚለው ሼር ነው የሚለው። ይሄ የቆየ ነው የበፊቱ ሊንክ ነው ማለት ነው። ይሄ አሁን ክሬት ያደረኩት ነው ከላይ ያለው። ስለዚህ አንደር ሪቪው የምትለዋ ሼር እስከምትል ምን ማድረግ መቻል አለብን ማለት ነው፣ መጠበቅ መቻል አለብን ማለት ነው። ስለዚህ ይቺ ሼር የምትል ምልክት ስታመጣልን ቀደም እንዳልኳችሁ በዚህ መልኩ ምን ማድረግ ያስፈልጋል? ሼር የምትለዋን መንካት። ከዛስ እኛ በምንድን ነው መላክ የምንፈልገው? ቴሌግራም ነው። ቴሌግራም አለ እዚህ ጋር፣ ኢንስታግራም አለ፣ ፌስቡክ አለ፣ ሜሴንጀር፣ ዋትሳፕ በምንፈልጋቸው አማራጮች ምን ማድረግ አለብን ማለት ነው፣ ሼር ማድረግ አለብን። ከዚህ በፊት በመጀመሪያው ክፍል አንድ ቪዲዮ ላይ ሰራሁላችኋለሁ። እዛ ጋር ኢንቪቴሽን ወይም ደግሞ ኢንቫይተር አይዲ እንዴት ማስገባት እንዳለብን ክፍል አንድ ቪዲዮ ላይ ስላለ እዛ ላይ ማየት ትችላላችሁ። የላካችሁት ሊንክ እንኳን ባይሳካላችሁ እዛኛው ላይ ኢንቫይተር አይዲ እንዴት እንደሚሞላ ቪዲዮውን በደንብ ተከታተሉትና በደንብ ማየት ትችላላችሁ ማለት ነው። አሁን ግን እንደነገርኳችሁ በእነዚህ አማራጮች መላክና ለሰዎች ኢንቫይት ማድረግ ይቻላል ማለት ነው። እንግዲህ የራስን ሊንክ ክሬት የሚደረገው በዚህ መልኩ ነው። ያው ፌስቡክን ብነካ ቀጥታ ወደ ፌስቡክ ነው የሚወስደው። ቴሌግራምን ሰሌክት ካደረኩኝ ወደ ቴሌግራም ይወስደኛል። ቴሌግራም ላይ ላሉ ጓደኞቼ ሼር ማድረግ እችላለሁ ማለት ነው። እንግዲህ ሼር የሚደረገው በዚህ መልኩ ነው። ሊንክም የራሳችንን ማይ ማቴሪያል ላይ ገብተን ክሬት የምናደርገው በዚህ መልኩ ነው ማለት ነው። እንግዲህ የዛሬው ትምህርታችን ይሄንን ይመስላል ማለት ነው።
ቀጣይ ደግሞ ሌሎችንም ስራዎች እንድንሰራላችሁ ኮሜንት ላይ ይሄ ነገር አልገባንም ስለዚህ ቢሰራልን እያላችሁ ኮሜንት ላይ ሀሳባችሁን አስቀምጡልን። አዲስ የሆናችሁ ደግሞ ለዚህ ፕላትፎርም ዛሬ ይህን ቪዲዮ እያያችሁ ያላችሁ ሰዎች ደግሞ ምናልባት ይህን አፕ መቀላቀል የምትፈልጉ መስራት የምትፈልጉ ልጆች ዲስክሪፕሽን ላይ ሊንክ አስቀምጥላችኋለሁ ማለት ነው። ዲስክሪፕሽን ላይ ባለው ሊንክ አፑን እያወረዳችሁ ተቀላቅላችሁ አብራችሁ መስራት ትችላላችሁ። ሰላማችሁ ይብዛልኝ። ቻው